እዚህ በኋላ የእሷን ስም የመጥራት ነገር ልቀቀኝ ብታወራ አይደለም ብታስብ ልቀቀኝ ብታስብ ማለት ነው ልቀቀኝ እኔ ብታወራ አይደለም ስማኝ ብታስብ ልቀቀኝ ሌላ ጦርነት ሌላ ችግር እንዳይፈጠር ልቀቀኝ ልቀቀኝ እኔ እነሱ በዛ ሊከብደኝ አንተ ልቀቀኝ ሌላ ችግር እንዳይፈጠር ልቀቀኝ አንተ አትከብደኝ ቤት ውጣልኝ ጦርነት ሊፈጠር ውጣልኝ ኪድ በቃ ይውጣልኝ ወጥቶ አውራኝ ከፈለገ እኮ ችግር የለውም እዚህ ሆነን ማውራት እንችላለን አይደል እዚህ ቤተሰብ አለ ይውጣልኝ እኮ ምንም ጻፍ ምናምን አይፈልግም እዚህ ቤት እሱ እንዲመጣ አልፈልግ ከዚህም በኋላ ተሳስተ እዚህ ቤት እንዳትመጣ ምራቅ መስሎ አሳያለሁ እንዴት ነው የጠገበው ቆይ እንዴት ነው የጠገብከው አብይ ተረጋጋሽ አንተም ቆይ እሺ ያለ መጣላት ነው የመጣው መጀመሪያ አሳያለሁ ጭራሽ እኔ ላይ ዳግም አሳያለሁ አብይ ቆይ አንተ ተረጋጋሽ ቆይ ይሄ ሲያንስ ነው እኛ በሰላም ለመነጋገር አይደል የመጣ ነው የሱ ሁኔታን እያይሽ ነው ኪድ በሰላም እኮ አንተ ለምን ትዕግስት አይኖርም ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ትንሽ ዛሬም ስሜታዊ ሆኜ ነው ወደ እናንተ የመጣሁት እና ከዛ በፊት ግን ራሴን ለማስተዋወቅ ብዙዎቻችሁ ጥያቄ የሆነባችሁ ነገር ይሆናል ብዬ ስለማስብ አቤን ይባላለሁ ብዙም ስለ ራሴ መናገር ስለማልችል ነው አልወድምም እና ብቻ ማነህ የሚለውን ጥያቄ ለመመለስ ያህል የናሂ ወይም የነውብዬ ፕላስ እነ ዳጊም ጨምሮ እነ ፈትለ እነዬ ብቻ ሁሉንም የናሂ ቤተሰቦች የሩቅ ባልባልም ልክ እንደ ጓደኛ እንደ ቤተሰብ ነን እና ሁላችንም በናሂ እና በውብዬ መካከል ያለው ነገሮችን ጠልቀን ገብተን መፍትሄ ለመፈለግ ስልጣኑ ባይኖረንም ግን ደግሞ ማናችንም የሁለቱን መታረቅ ነው ስቲል ሁላችንም የምንፈልገውና ያው በትዳር ውስጥ ደግሞ አንዳንድ ጊዜ አለመግባባት መጋጨት ይኖራል ግን ደግሞ እኔ እንደ ግሌ ማስበው በሁለት ሰዎች መካከል በቃ ትዳር ተብሎ እስከተመሰረተ ድረስ ሁለቱ ሰዎች ችግሮቻቸውን ሊፈቱ ሊቻቻሉ ይገባል ከዛ ካለፈ ሊያስታርቃቸው የሚችል ትላልቅ ሰው የእምነት አባቶች ሊሆኑ ይችላሉ ሽማግሌዎች ሊሆኑ ይችላሉ ለነሱ መሀል ገብቶ አንተ እንዲህ ነህ አንተ እንዲህ ነሽ አንተ ልክ ነህ አንተ ጥፋተኛ ነህ አንቺም በዚህ ጋር አጥፍተሻል ማለት የሚችሉት እነዛ ሰዎች ናቸው እንጂ አትሊስት ቤተሰቦች እንኳን ቤተሰቦቻቸው ማለት በውብዬም በኩል ያሉት በናሆምም በኩል ያሉት ቤተሰቦች እንዲህ ነው አንተ ነህ ሲባል የሆነ ነገሩን ይባስ ቤንዚል ጨምሮ ማጋጋል ነው የሚሆነው ብዬ ነው የማስበውና ባለፈው እንዳያችሁት ትንሽ ከዳጊ ጋር ተጋጭተን ነበር አለመግባባት ተፈጥሮ ነበር በእኔና በሱ መካከል የዛ ምክንያት ደግሞ ራሱ ዳግም ነው ማለት ነው እስከዛሬ ዝም ለማለት ሞክሬ ነበር ያው ነገሮች ላይ ጣልቃ ላለመግባት ግን ደግሞ ይሄ ትዳርን እንዳይፈርስ ባለኝ ፍላጎት የተነሳ ዳግም አሁን እያደረገው ያለው ነገር ለማስታረቅ የሚመስል ሳይሆን ነገሩ ላይ እሳት ለመለኮስ የሚመስል አይነት ነገር ስለሆነ ነው ነገሮች ላይ ጣልቃ ለመግባት እየሞከርኩ ያለሁት እና አሁንም አርፎ አልተቀመጠም ባለፈው እንዳያችሁት ልጅነት አለው ዳግም አሁን ትልቅ ሰው ሆኗል አድጓል ትልቅ የሚባል ልጅ ነው በዚህ ሰዓት እቺ አዶለስነስ እቺ የጉርምስና ሰዓት ስትደርስ እድሜው እየጨመረ ሲመጣ ማንንም አልሰማም ጭራሽ እናቱንም እንደምታዩት ነው እናቱንም ከእናቱ ጋር ተቃርኖ እኔ ልክ ብሎ ሲከራከር ታያላችሁና ለወንድሙ ማገዙ የሚገርም ነገር አይደለም ማንንም ሰው በዚህ ሰዓት የወንድሙን መጠቃት መከታ ሆኖ ወንድሜ ትክክል ነው ብሎ ቢከራከር ጥፋት የለውም ወንድሙ እስከሆነ ድረስ ግን ደግሞ ጥፋት ነው ብዬ ማስበው ጥፋቶች በሱም በሷም በኩል ኖሮ ሊሆን እየቻሉ በመሃል እሱ ብቻ ነው ልክ ያለ ውብዬን ሲናገራት እቺን ሴት ሲናገራት ደግሞ ትክክል ነው ብዬ አላስብም ምናልባት ውብዬ ጥፋተኛ ልትሆን ትችላለች እኮ ግን ደግሞ ናኦም ካጠፋው ጥፋት አንፃር የውብዬ ጥፋት ሚዛን ላይ ደፋ ይችላል ይሄን ማወቅ አለብንና
አሁንም ከዛ በኋላ ባለፈው ትንሽ ይሄ የጠጋብኝነቱን ለማስተንፈስ የሞከርንበት መንገድ አለ ማለት ያው ልጅም ስለሆነ ትንሽ እናስደንግጠው የሚለው ነገር በማሰብ ነው እንደዛ ልጆች ሰብስቤ እኔም ልቆጣ የሞከርኩትና ያው ብዙም ተሳክቷል ባልለውም ግን ያው ትንሽ እንዲረጋጋ አድርጎልኛል። ከዛ ውጪ ግን አሁንም አርፎ አልተቀመጠም። እስቲል ውብዬን የተናገራት ነው። ዛሬም እንደዚህ ካሜራ ቁሜ ወደ እናንተ ያመጣኝ ነገር አሁንም ከጥፋቱ ሳይማር ውብዬን እየተናገረ ስለሆነ ጭራሽ እንደዛቻ ሁሉ አንቺ ነሽ ምናምን ብሎ ትልቅ ነገር ማይሆን ንግግሮችን እስከ መናገር ድረስ እያለ ነውና ሰውን ደግሞ የሚያቆስለው የሚያደመው ምት አይደለም። ምት ይድናል፣ ግን አንዳንድ የምንናገራቸው ቃላቶች ሰውን ያደማልና በጣም የሚናገረው ነገር ትክክል አይደለምና ዛሬ ሰፈሩ ድረስ መጥቻለሁ እና ብቻዬን አይደለም የመጣሁት። ኪድ ነይ ኪድ ሰላም ነው አይደል? እንዴት ነሽ? ሰላም በያቸው። ሰላም ቤተሰብ እንዴት ናቸው? ያው ኪድም ማለት ለኛ ሩቅ አይደለችም። በእኛ ቤተሰብ ውስጥ ያለውን ነገር ታውቃለች። ስለ ዳጊ፣ ስለኛ፣ ስለ ጓደኝነታችን እና በእኛ መሀል ያለውን መግባባትም ስቲል በሁሉም መሀል በናሂ መካከልም የተፈጠረውን ትንሽ አለመግባባት ታውቃለች። እና ዳጊ ግን እየሰራ ያለው ስራ ወገንተኝነት የሆነ በአንድ ሳይድ ብቻ የሆነ ነገር እንደሆነ እሷ የሚያንጸባረቀችው ነገር ነው እና ዛሬ እኔ ባለፈው እስቲ በጉልበት ለመናገር ሞክሬያለሁ ቤተሰብ እና እስቲ ደግሞ ዛሬ በንግግር የሚለውን ነገር እንትን ማለት ሰው አሁን ባለንበት ዘመን ይሄ ድብድብ ምናምን ምት ምናምን የሚለውን ነገር እኔም የእሱን አልጎሪዝም አልከተሉም፣ ትክክል ነው ብዬም አላስብም። ግን እስቲ እንደ ሰው ንግግር የሚያውቅ ከሆነና በንግግር የሚያምን ከሆነ በንግግር ላስጠነቀቀውና ለመጨረሻ ጊዜ ልናገረው ነው የመጣሁት እና ይህንንም ስናገር ግን ሁለት ምስክር አቁሜ፣ አንደኛ እናንተን አቁሜ ነው፣ ሁለተኛ ደግሞ ለእኛው ቅርብ የምንላትን ኪድን አቁሜ ነው። ስለዚህ አሁንም ይሄ ነገሮችን ለማጋጨት የሚሞክረው ነገር ትክክል ስላልሆነ እሱን አስረግጬ ልነግረው ቤቱ ድረስ መጥተናል። ያው እና ኪድ ነገሮችን ያው እዚህ ድረስ ለማስተካከል እንግዲህ ስሜታዊ ላለመሆን ሞክራለሁ እኮ። አይ አንተ ስሜታዊ መሆን የለብህም። ባንተና በሱ ያለውን ጓደኝነትም ወንድምነትም አለ አይደለ? ስለዚህ ያው በመነጋገር ነው እንጂ በጣም ምናምን ጓደኝነት ወንድምነት የሚለውን ነገር ቢያስብማ እንደዚህ ነው ነገሮችን ይገባኛል እኮ። ግን አንተ ረጋ ብለህ ነው ማድረግ ያለብህ ነገሮችና ጣም ምናምን መፍጠር እዚህ ጋር አያስፈልግም ብዬ ቢያንስ እናንተ ለመረጋጋት ሞክር እስቲ። ብቻ እኔ ነገሮችን እንትን ለማለት ሞክራለሁ። እውነት ጨዋ በሆነ መንገድ በስነ ስርዓት ላወራው ሞክራለሁ። ስሜታዊም ያደረገኝም እና በፊት ላይ ማውቀው ዳግምና አሁን ያለው ዳግም ስለሚለያይብኝ ነውና እንዲህ ያየሁት አድጎ እንዴት ዳግም እንደዚህ ይሆናል፣ እንደዚህ ይጠግባል፣ እንደዚህ ይሄ ጉርምስና እንደዚህ ያደርገዋል ብዬ ስለማስብ ነውና ብቻ እኔም ስሜታዊ ላለመሆን ሞክራለሁ። ብቻ አሁን አብረን እንገባለን። የትም እንዳትሄዱ፣ አብራችሁን ቆዩ። እንግባ። ዳጊ ዳግም ናውጣ ና እዚህ ጋር ና አናግረኝ። እየጠየቅኩ አይደለም እያዘዝኩ ነው። ዳግም በስነ ስርዓት አውራኝ። ና ወደዚህ አውራኝ። ና አቢኒ ተረጋጋሽ። እንዴ ነው ተስማምተን የመጣ ነው እንዴ? እሺ እኮ ተረጋጋና መጀመሪያ እሱን በስነ ስርዓት እናዋራ። እሺ ና በስነ ስርዓት እናውራ። ና እዚህ ጋር ራስህ ና። እሺ እንሂድ፣ ችግር የለውም።
ምን ነበር ምን ፈልገው አሁንም በስነ ስርዓት አዋራ እኔ በጣም ተረጋግታችሁ ምንድነው ቆይ የምፈልገው አቤኔ ስሜታዊ ላለመሆን በጣም ቆይ ከኔ ምንድነው የምፈልገው ቆይ ለምንድነው ቆይ አይደለም በማያገባ ነገር ለምን ጥልቅ ምትለው ቆይ መጀመሪያ አዳምጠንሽኝ የመጣንበትን ሐሳቡን እንንገርህና በስነ ስርዓት ቁምና አውራኝ እኔ ሌላ ግርግር ውስጥ ያለበትን እኮ እሱን በማክበር ነው ማይሆን ነገር አድርጋል እሱን በማክበር እሺ ያለፈውን ነገር ተውና እሺ ዛሬ መጣ ነው ያልከው ግን ቤት ድረስ አንተ ላይ ማረግ ከብዶኝ አይደለም ያን ነገር ያደረኩት ይሄን ቤት ስለማከብረው ነው አንተ ያደረከው ነገር እኔም ቤት እጅ ማድረግ ይችላል ግን ስለማከብር አብኛንተም ተረጋጋሽ ቆይ አይደለም ኪድ ምን መሰለሽ በማያገባው ነገር ለምን ትልቅ አገባውም እኮ ያገባል አያገባህም እሺ አንተም እኮ ጥፋተኛ እንደሆንክ ታውቃለህ ምን ያገባዋል እሱ ምን ያገባል እኮ ለነሱ አስቦ ነው ስለአንተ ላያገባኝ ይችላል ይኸውልህ ስለአንተ ላያገባ እዛ ጋር ስለሚፈጠረው ነገር ግን ኃላፊነት አለ ሁላችንም ኃላፊነት አለብን ማንንም ሁሉንም ነው የሚያገባው ኦኬ የተለየ ወንድሙ ስለሆንክ አንተ በጣም ያገባል ይሄ ሰው አይደለም ኪድ ከኔ ጋር ችግር አለበት ይሄ ሰውዬ ችግር ሳይሆን እኮ እሱ ነገሮችን ለመፍታት የሞከረ ነው አይደል ያለው ፈጣሪ ሆይ ብቻ እኔ በጣም ማለት ነው በጣም ትግስቴን አሁንም እየተፈታተንከ እኔ በሰላም ላወራን የመጣሁት በሰላም አውራኝ እኮ በሰላም ተነጋግረን ምን ልታወራኝ ባለፈው እሺ አዳምጠው ከነገርንህ በኋላ ያው ይሄ ጥጋባ አፍንጫ ላይ ስለወጣ ነው እንደዚህ አይነት ነገሮች አሁን በስነ ስርዓት ላወራን የመጣሁት ነገር ግን ከባለፈው በኋላም ዛቻ ማስፈራሪያ አሁንም ውብዬ ላይ አልቆመም ማለት አሁንም ይሄ ጥጋብ እንደቀጠለ ነው አሁንም ደሊካ ነው ስለመላክ አይደለም አሁን እኮ ስለመላክ ምናምን አይደለም ቀጥታ የተጠየቀውን ብቻ መልስ ምንድነው የምመልሰው ለምንድነው የምትናገራት መብቴ መሰለኝ እኔ በጣም ማለት ነው አሁን እንደዛ አሁን ሌላ ጦርነት ሊፈጠር ነው አሁን እዚህ ቤት ውጣልኝ ጦርነት ሊፈጠር ኪድ በቃ ይውጣልኝ ወጥቶ አውራኝ ከፈለገ እኮ ችግር የለውም እዚህ ሆነን ማውራት እንችላለን አይደል እዚህ ቤተሰብ አለ ይውጣልኝ እኮ ምንም ጻፍ ምናምን አያስፈልግም እዚህ ቤት እሱ እንዲመጣ አልፈልግ ከዚህም በኋላ ተሳስተ እዚህ ቤት እንዳትመጣ እሺ አይመጣም ብቻ የዛሬን እሺ መጀመሪያ አንተ ረጋበልና አዳምጠው እሱ የሚለው ነገር ማለት ኪድ ሰማሁት እኮ አያገባውም እኮ እዚህ ቤት ማለት ስማኝ እዚህ ቤት ማለት ነው ስማኛል እዚህ ቤት ሊከለክለኝም አትምጣ ሊለኝም የሚገባው ወይ ፈትለ ወይ ሌላ ሰው ነው እንጂ አንተ አይደለም ናሆም ይበለኝ ነው ኦኬ ገብቷል አይደለ ቤት ነው ይሄ የኔም ቤት እኮ ስለዚህ አንተ ውጣ ልትለኝ አትችልም እንዴት ነው ማልችለው አትችልም ይሄ ሰውዬ ቆይ ምን ቆይ እንዴት ነው አንተ ቆይ አንተ ከመጀመሩ ነው እንደዚህ አይነት አንተ ይሄ እኮ ያንተ ባህሪ አይደለም ዳግም ከመጀመሩ ነው አንተ እንደዚህ አይነት ልጅ ሆንከው ከመጀመሩ ነው ቆይ አቢኒ እሺ ጭቅጭቁን ተውና እሺ አሁን ወደ መጣንበት ሐሳብ ብንሄድ አይሻልም ስሚ እሱ የሚናገረው መንገድ እያይሻል ሰው አይደለም ያልኩበትን ኬዝ ልንገርሽ እኔን ጋርድ አምጥቶ ጭራሽ እዚህ ቤት አምጥቶ ለማስመታት ጭራሽ በንቀት እኔን ከዚህ ቤት ይዞ ሄደ ይሄ ሰው ቢሆን ነው እኮ ጥፋት አንተ ሰው ብትሆን ነገርኩህ እኮ አንተ ሰው ብትሆን እንደዛ ታረጋለህ አንተ ጓደኛ ነው አንተ ሰው ብትሆን ጠላቴ ነው ትዳር ላይ እንደዛ አይነት እኮ ዳጊ አንተ መጎራበጥን ትፈጥራለህ ከታቀም እሺ ጥፋተኛ አይደለም ልክ ነኝ ብለህ ነው የምታስበው አንተ እኔ እኮ እንዴት ደረቱን ነፍቶ እኮ ሲና ምን መሰለሽ እዚህ ጋር ሁለቱም የተጎዱ ነው አይ ነው አውቃለሁ ግን ናሂ ሞር የተጎዳ ነው እኮ አንተ የሁለቱንም ጉዳት ነው እንጂ አንደኛውን ብቻ እኮ አንተ ወገን የለም እሱም እኮ አንደኛው ወገን ነው አልወገንኩም እሱ ለሁለቱም ነው አልወገንኩም እኔ ሰምተኛል አልወገንኩም እሷም ወገን ነው የመጣው አሁን እሷን አትናገር ነው ናሂም ብናገር እንዴ አይደለም አይ እንደሱ የተሳሳትከው ሲጀመር ህፃን መሆንና ይሁን የጭንቅላት መጥበብ እኔ እኮ ስማኝ ውብዬ ማቃት በናሆም ነው በቃ አይምሮን አሰራ ስለ ለምንድን ነው አሁን እኔ እኔ አሁንም ቢሆን በጣም ራሴን እያረጋጋው ነው አረጋግተ ሞታ ግን ታውቃለህ ዳግም ባህሬን ታውቃለህ አንተና እኔ ያለንን ነገር ጨርሰናል ስማ ዳግም ባህሬን ታውቃለህ ከተነሳብኝ ሰይጣኔን አታንሳው ማንንም ቢመጣ እናቆም አቤኔ ልንገርህ እሺ ሁለታችሁም እያወራችሁ እኮ ነው ያለው ከዚህም በኋላ ምንም አይደለ ምንም ጓደኛ ማቾችም አይደለንም አላቅም አታቀኝም
አለቀ። በእኔ ህይወት አይመለከትም። ስላንተ ህይወት እኔ በማረገው ነገር አይመለከትም። አይመለከትም። ስላንተ ህይወት ላይመለከተኝ ይችላል። እዛ ጋር ስላለ ህይወት ግን ይመለከተኛል። አለቀ። እሱን ሄደህ እዛ አውራ። እኔ ጋር መተህ ስለዚህ እኔም ያወራው እኮ ስላንተ ህይወት ላወራ አይደለም። ሰምተኛል? ስላንተ ህይወት ላወራ አይደለም። ብለህ የምትገባበት ቤት አይደለም። እሺ፣ ስላንተ ህይወት ላወራ አይደለም የመጣሁት። እየነገርኩህ እኮ ነው። ሰምተኛል? ማወራው ይሰማሃል? ስላንተ ህይወት ላወራ አይደለም የመጣሁት። እዛ እየበጠበጥክ ስላለ ህይወት እረፍ እያልኩ ነው። እረፍ፣ በቃ እረፍ። አይመለከትህም። እረፍ። ከዚህም በኋላ ተሳስተህ እዚህ ቤት እንዳትገባ ውጣልኝ። እሺ፣ 3-4 ልንገርህ፣ ቀኑን ሙሉ እመላለሳለሁ። ናና ለሱ እና ለማቀጥ ቀኑን ሙሉ እመላለሳለሁ። ቀኑን ሙሉ ማለት ነው። እሺ፣ ቆይ ተረጋጉ እናንተ። ምንድነው ጭቅጭቅ እዚህ ጋር? ውጣሽ። እኔ ቆይ ለምንድን ነው አንተ ምን ልታረቅ? ጭራሽ ቤት መተህ ልመታኝ ነው? እሱን እኔ አሁን እሱንም እንዳላደርግ ነው። እስቲ በጉልበት አስወጣኝ። እስቲ አንተ በጉልበት እንደዚህ እያለማ እኔ ውጣ ከቤት። እስቲ በጉልበት አስወጣኝ። እንዴት ነው? እኔ እኮ ምን አይነት ጥጋብ ነው? ከመጀመሩ ነው ይሄ እኮ ከማን ጋር ውለህ ነው እንደዚህ አይነት? እኔ ሲያድግም እኔ አብሬውን በነበርኩበት ሰዓትም ከልጅነቱ ጀምሮ እስካውቀው ድረስ እንደዚህ አይነት ጥጋብ አለ። እኔ በጣም የተሳደበኝ እኮ ነው። እኔ ታገስኩት ነው። እሱ የእሱን ስነግረው ለምን ነው እኔ ለጓ የሚለው? እኔ አሁንም ጓል አልኩ እየነገረ ነው ያስረዳህ እኮ ነው። ግን አንተ ደግሞ ሊገባው አልቻለም እኮ። ይሄ ምን ቢባል ነው የሚመከረው? ምንም አይገባው ሰው ነው። ሂድ አንቺ ይገባኛል አስበሽ ምናምን ሊሆን ይችላል። ምንም ዝም በል አንተ፣ ዝም በል እኮ። ተረጋግታችሁ ለምን ለመፍታት አትሞክሩም እናንተ? ቆይ አሁን አንቺም እሱን ወገነሽ ነው መጣሽው። እኔ እሱን ወገኘ እኮ አይደለም የመጣው። እሺ እኔ አሁን የኔ ጥያቄ ያንተ ፍላጎት ማስታረቅ ከሆነ ለምንድን ነው በአንዱ ወገን ብቻ እሱ ትክክል ነው እያልክ የምትናገረው? የእሱን ህመም ብዙ ሰው እየተረዳ የእሱን ህመም እኛም እንረዳለን። እኛም ነው ረዳ ኖሮ አንተ እሷ እኔ እኮ እዚህ ጋር እኮ አሁንም እኮ ሊረዱኝ አልፈለገ። እሷም ወግኖ እኮ ነው ትላንት ጋር ለዚህ ጋር ሰብስበው መጥቶ እኮ አንተ ልክ እንዳልሆንክ ሊያሳይ ነው። እኔ እኮ በጣም እኮ ነው የሚገርመው እኮ። በምክር አይሆንም፣ በማውራት አይሆንም እኮ። አንተ እየገባህ አይደለም፣ እየሰማኸው አይደለም። በምን ተገናኘን? እኔና እሱ በምን ተገናኝተን ነው ስታስቢ? ስማ ይኸውልህ ዳግም፣ አሁንም ጠባብ አስተሳሰባት። እኔ ነግሬሃለሁ፣ ለእሱ አልወገንኩም። እንደውም ውብዬ ማውቃት በናሆም ነው። ገብቶሃል አይደል? አጎት ያደረገች ሴት ናት፣ አክብራት። አለቅ። ይሄን የተናገርኩት ሚዲያ ላይ እየወጣ የምትናገረው ንግግር የምታወራው ነገር በጣም ነው የሚያስጠላው። ውብዬ አትፍታለች፣ ውብዬ እንደዚህ የኔ ወንድም ሂድና ንገራት ለእሷ እንደዚህ ብለህ ይሄ ነገር እኮ ነው ትክክል አይደለም የሚለው። እንዴት ነው? ቆይ ሻርፕ ነው የሚሻለው። ተረጋጉ። እሺ ቆይ እስካሁን ድረስ ታግሻለሁ፣ አሁንም ታግሻለሁ። አቢኒ እስቲ የትዕግስትህን መጨረሻ አሳየኝ። እስቲ አንተ ጉርምስና ከኔ ጉልበት ይበልጥና አሳየኝ። እሺ አቢኒ ተረጋጋ። አንተን ዱቄት ማድረግ በእናትህ አሳየኝ፣ እስቲ አሳየኝ። እሺ ቆይ እናንተ ምንድነው የምትጨቃጨቁት? እስቲ አሳየኝ። ሌላ ጣጣ ውስጥ አቢኒ እሺ ቆይ አንተ ለምን አሰማ? ተረጋጋ። እኔ ኪድ እኮ ነው የማላውቀው ሰው እኮ ነው እኮ። እሺ በቃ እሱ የሆነ ነገር በንቀት አክብሬህ ነው ዳግም፣ አክብሬህ ነው እዚህ ቤት የገባው። በርኑ እንትን ብለህ አዎ፣ ስማ፣ ከዛም በላይ ይገባሃል አንተ። ስማ እኔ ቢያንስ ሰውነት ላይ ማይቀር ህመም ነው እየመታው ያለሁት። አንተ ግን የምትናገረው ንግግር ውስጥ ቁስል የሚያደማ ነው ዳግም። እኔ ደግሞ እሱን አሳያለሁ፣ አንተን ደግሞ እኔ አንተ ላይ ነው እሱን ማሳየው። ፈጣሪ ለምንድን ነው እኔ ለምን እንደዚህ እየታገስኩ እንደሆነ ራሱ አላውቅም። ቤቱን አክብሬ ነው እኔ ችግሬ ከአንተ ጋር አሁንም ችግሬ ከምትናገረው ንግግር ጋር ነው። ገብቷል? ነገ ይቆጭሃል። ለምንድን ነው የማያገባኝ? ለምንድን ነው የማያገባኝ? እንዴት ነው የጠገበው? ቆይ ጠገብከው? አቢኒ ተረጋጋሽ። አንተም ቆይ ጭራሽ እኔ ላይ ዳግም አቢኒ ቆይ አንተ ተረጋጋሽ። ቆይ ይሄ ሲያንስ ነው እኔ ላይ። እኛ በሰላም ለመነጋገር አይደል የመጣ ነው። የሱ ሁኔታን እያይሽ ነው ኪድ። በሰላም እኮ አንተ ለምን ትዕግስት አይኖርም? ጭራሽ ኪድ ሌላ ጊዜ እኔና አንቺ እናወራለን። አስወጪልኝ ይሄን ሰውዬ። አንወጣም። ቆይ እሺ ነው የመጣንበትን። እሺ ምንድነው ሳሰማኝ እንውጣሽ? እኔ ልንገርሽ ኪድ፣ አከብራታለሁ፣ ወዳታለሁ በጣም። ለዛ ነው አምታንቆሽ። እሺ የእሱን ሀሳብ እንስማሽ። ቆይ ተረጋጋሽ። ሲያወራ እኮ ቂቤ ምላሱን ሲዘረጋ የሆነ እኮ ደህና ሰው ነው የሚመስለው። እሺ አንተ እኮ ቆይ ለምንድን ነው? እሺ አውራ እስቲ አውራ። ሰሚ ኪድ፣ እኔ
ውብዬን አከብራታለሁ እላለሁ፣ ግን የምታደርገው ነገር በጣም የሚያስጠላ ነገር ነው። ምክንያቱም ወንድሜ በዛ ህዝብ በተሰበሰበበት ቦታ አዋረደችው። ይሄ ደግሞ ንቀት ነው። ከንቀትም በላይ እሱ አላዋረዳትም። እኔ እሱ ግን አላዋረዳትም። ስሜት አለው፣ ያከብራታል፣ ሊያገኛት ይፈልጋል። እሷ ግን አትፈልገውም። ከዛ ወንድ ጋር ሆና እሱን ጭራሽ አገኘችው ለማስቀናት፣ እሱን ማይሆን ድራማ እየሰራች እሱ እንዲጎዳ ማለት ነው። ምን ይሰራል? እስቲ ውብዬ አጠፋች አይደል? ናሁም አጠፋ አይደል? ማስታረቅ ያለበት አካል ያስታርቅ። አትፈትፍት። 3 ወር ሙሉ ያልታረቁ ሰዎች እንደዚህ ብለህ ይታረቃሉ። 6 ወርም 1 ዓመትም ላይ ይታረቁ ይችላሉ። አንተ እንዲህ በመታረቅ አሁን ቆይሽ እንዲታረቁ አይፈልግም። አንተ እንዲህ የምታደርገው ነገር ያስታርቃቸዋል። ናሂ ፍላጎቱን ታውቃለች፣ ትረዳዋለች። ናሂ ደግሞ የዋ ነው፣ በጣም ደግ ነው፣ ስሜታዊ ነው ደግሞ ናሂን ለመጉዳት እንደዚህ የምታደርግ ከሆነ ከዛ ይልቅ ለምን አትፈታው? እንደዚህ ከምታሰቃየው ቀላል ነገር ነው እንዴ ባንዴ የሚበተነው? አንተ በእግዚአብሔር እኔ በቃ ይሄ ጸበል ይግባ፣ ይሄ ጸበል ያስገባ። አንተ የማፋተት መንፈስ ጸበል ያስገባ። አንተ በእውነቴ ነው። አላማ መስሎ ሰይጣን ተጸናውቶታል። ሲጀምር ዝም በል በእናትህ። ሰይጣን ነው። ሰይጣን ነው። ይፋቱ። ሰይጣን እኮ ነው። አይምሮ ውስጥ ያለ መርዝ ሰይጣን እንደዚህ የሚያስወረውረው ሰይጣን እኮ ነው እኮ። ጥፋተኛ እንደሆነ እኮ አውቃለሁ። እሱ አሁን ምን መሰለሽ ነገሮች ማለት ነው ኪድ ለነገሩ እኮ ስለ ትዳር የሚለውን ነገር ስለማታውቅ ነው። እስኪ ዝም በል አገባ ይፋቱ ጥልቅ አትበል። እሺ ቆይ እሺ አውራ። አሁን ነገሮቹ እንደዚህ እየሆኑ የሚቀጥሉ ከሆነ ናሂ ሁሌ እንዲጎዳ ናሂ ራሱ ቢያጠፋስ ይሄ ራሱ ለማጥፋት ቢሞክርስ? ቆይ ንገሪኝ። ቆይ ኪድ ቢሞክርስ ማን አለው? ማን? እኔ እንኳን መጥቻለሁ ከጎኑ ነበር፣ ማንም አልነበረም። ይሄ ልጅ በስሜት ማይሆን ነገር አድርጎ ማን ነው ከጎኑ የሚቀረው? ማንም። ያኔ ይሄን የሚያስብ ሰው ነው አሁን ላይ ያጣ ነው። ማድረግ ያለብህ እኮ ሁለቱን አነጋግረን ብለን ማስማማት። እኔን አይሰማኝም። አንቺ ጠይቂልኝ። ስንት ሰው ስንት ሽማግሌ መጥቶ ስንት ቤተሰብ መጥቶ እናቴ ሄዳ ከዚህ ስንት ሰው ሄዶ እኛም ሙሉ ለምንን እግራቸው ላይ ወድቀን ያልታረቁ ሰዎች አሁን ላይ ማስማማት ምናምን ስትሉ ትንሽ አይከብድም? መታረቅም የሚታረቁት በእግዚአብሔር ነው። የሚፋቱት ግን በአንተ አስተሳሰብ በሰይጣናዊ ሀሳብ ነው። ገብቶሃል አይደለ? ፈጣሪ የሚያደርገው ነገር ሁሉ በምክንያት ነው። አንተ እኮ እስቲል እንዲለያዩ ማሰብ ራሱ እኮ በጣም የሚደብር ነገር እኮ ነው። አንተ እንዲለያዩ እንዳላታቀም እንዴ ልጆች አሉ አይደለ? ይሄን ነገር ማሰብ ነበረባት። ልጅ እያላት ከሌላ ወንድ ጋር ናሂ ፊት ልጅ እያለው እሱ ከሌላ ሴት ጋር አላረገም። ምንም አላረገም። ምንም አላረገም። ጓደኛ ለሱ ሲሆን ጓደኛው ለሱ ሲሆን ጓደኛው ናት። ለሱ ሲሆን እኔ እኮ አይምሮህን ምን እንደደፈነው ማላውቀው በሷ አትንካኝ። ውጣልኝ። እኔ ዝም ስላልኩ ነው እንዴ? ይሄ ሰውዬ ለምን እንደው ቆይ የማይወጣው? እሺ አብይ ተረጋጋሽ። እኔ እኮ ለመረጋጋት እየሞከርኩ እኮ። አንተ ተረጋጋሽ፣ መጀመሪያ ተረጋጋ። አሁን እኔና እሷ አንስማማም፣ ይውጣልሽ። እኔ ምንም ነገር ኪድ ማውራት አልፈልግም። እኔ አንቺ ነው ማውራሽ ኪድ። እሱ ይውጣልሽ፣ ይውጣስ። እንዳውራሽ ከፈለግሽ ይውጣልኝ፣ ወይ ሁለታችሁም ውጡ። በቃ እኔ ከሱ ጋር ምንም መነጋገር አልፈልግም፣ አይኑን ማየት አልፈልግም። ሰውነት፣ ጉልበት፣ ጉርምስና ልክን ጤዛ ነው። ነገ እድሜ በጨመረ ቁጥር ይከዳል። አሁንም የሚቆጭን ነገር አታድርግ። እነሱን ለማጣላት እነሱን ማፋታት ምናምን የሚለውን ነገር እረፍ፣ በቃ እረፍ። አሁን አንተ ለማስታረቅ ነው የመጣው። እውነት እናውራ። እኔ ይኸውልህ ለማስታረቅም ለማጣላትም መብት የለኝም፣ ግን ደግሞ ከዳሮኜ ሁለቱ እንዲታረቁ ከመጸለይ ውጪ ምንም መብት የለኝም። አንተ ግን እያደረግህ ያለው ከአንዱ አስጠንቅቄዋለሁ፣ እንትን ብዬዋለሁ እንዳልሽ ለምን ምን በምን ስልጣኔ? እሷ ምን ስላለሽ ነው የምታዘኝ? እሺ ውጣልኝ፣ አልፈልግም፣ በቃ ሂድልኝ። እኔ እኮ ለምንድን ነው ቆይ እኔ ለምንድን ነው እንድጣላህ እኮ የምታደርገኝ? ሌላ ጭቅጭቅ እንዲፈጠር አትፈልግም? ውጣልኝ በቃ። አቤኔ ውጣ። ዳግም ላስጠነቅቅህ ነው ለመጨረሻ ጊዜ። እሺ ውጣ። ከዚህ በኋላ ቆይ እሺ ተረጋግታችሁ አውሩ። ቆይ ተዩ። ከዚህ በኋላ እውነት አንተ የምሬን ነው እግዚአብሔር እውነት አንተ የነሱን አብሮ መሆን የሚያስደስት ከሆነ የምሬን ነው እነሱን ለማስታረቅ ባትችል እንኳን አቅሙ ባይኖር በራስ ጸልይ። በቃ ጸሎት በቂ ነው ብትችል ማለት ነው። ከዛ ውጪ ግን ማለት ነው ዛሬም የመጣሁት ምክንያት ከባለፈው ነገር በኋላ ድጋሚ ስላላረፍኩ ነው። ከዚህ በኋላ የእሷን ስም የመጥራት ነገር ልቀቀኝ ብታወራ ብታስብ ማለት ነው። ብታወራ አይደለም ስማኝ፣ ብታስብ ልቀቀኝ። ሌላ ጦርነት ሌላ ችግር እንዳይፈጠር ልቀቀኝ።
ልቀቀኝ። እኔ እነሱ እዛ ሊከብደኝ አንተ አትከብደኝ። ሌላ ችግር እንዳይፈጠር ልቀቀኝ። ገብቶሃል? አንተ አትከብደኝ። ቢያንስ አገባ ውጣ። አንተ ይቺን ቀን እንዳትረሳ አሳያለሁ። አሁንም አልረሳም እኮ። እሺ ውጣ። አንተ ሰውዬ ምንም ማውራት ውጣ። እሺ ነገር ይሄ ሰውዬ ቆይ በሽተኛ ነው። እስቲ በግድ አስወጣኝ። ቆይ በሽተኛ ነው። አስወጣኝ በግድ። አትውጣ። አቢን እና ታዲያ ምንድን ነው አጉል ውጣ ውጣ እንትን። እስቲ አስወጣኝ በግድ። አሳየኝ እስቲ በግድ አስወጣኝ። ስለፈለኩ ነው የምወጣው፣ ስላዘዝከኝ አይደለም። አቢን እሺ በቃ እኛ እንውጣ። እሺ እሱ የሚሰማ ጉድ አይደለም። እሺ በቃ እንውጣ። ህፃን እዚህ